ለእኔ የሚታክልልኝ ኦነግ ነው ብሎ የኦነግን ባንዲራ ይዞ ነው የሚገግመው። ግግም አይሰማም። የትግራይ ልጅ ብትሄድ የተጋሩን ባንዲራ ይዞ እሱን ይዞ ነው ስለ ተጋሩ ብቻና ብቻ ነው የሚጮው ብሎ የሚል አጭበርባሪው የአማራ ኢሊት የአማራ ፖለቲከኛ ግን አፈፍ ያደርግና ኢትዮጵያ በኢትዮጵያ እኔ ኢትዮጵያዊ ነኝ ነው ዩና ነው የራስን ባንዲራ ወይም አርማ ይዘህ ፉን ፉን በል ጩ። የዛኔ አክሰፕታንስ ይኖራል። ውሸታም አይደለህም። ስለ አማራ እያወራ እንዴት ብለህ ነው በኢትዮጵያ ሰንደቅ ዓላማ የምታጭበረብረው? ፎርዋርድ ለምን? ውሸት ስለሆነ አጭበርባሪ ስለሆነ። ይሄንን ደግሞ ነግርሃለሁ። አጭበርባሪ ኢትዮጵያን ከአማራ በላይ የሚያውቃት የለም። ሻወዳችሁናል። አባቴ ጭምብላችሁ እየተገለጠ ነው። ይሄ ሁላችሁ አንድ የኦሮሞ ልጅ አብሯችሁ ኢትዮጵያዊ ነኝ ብሎ ሲሰራ ምን አረጋችሁት? ኤርሚያስ ለገሰን አስወጣችሁት። በሙሉ አማራ ሆነ። አይገርማችሁም? እኔ በጣም ነው እንትናን የምወድ። አሁንም በጣም አልተችህም። ማን ነው ስሙ? አሁን አዲስ የኢየሩስ ባለቤት ማን ነው ስሙ? ስሙ እየጠፋኝ ነው። ማን ነው ስሙ? ምን አላቸው? መጣልኝ ስሙ። ምን አላቸው? ስማቸው ምን አለ መሰለ? የትግራይ ልጆች ከእናንተ ጋር አልነበርንም የጦርነቱ ጊዜ። የምኑ ጊዜ ከጦርነት እናንተ ጋር አልነበርንም። አሁን ግን ከእኛ ጋር እንድትሆኑ እንጠይቃለን። ምን አላቸው? ስማቸው ብሮዬ ከሞና ከሞን Come on, you better than that. Bro, you better than that. Really? በችግር ጊዜ የትግራይ ልጅ በሚገደልበት ጊዜ የትግራይ ልጅ ድሮን በሚወርድበት ጊዜ ያልነበርከውን አሁን ከኔ ጎን ሁኑ የትግራይ ልጅ ከአማራ ጎን ይቁም ስትል እንደው ለማለት እንኳን አይሰቀጥጥም? ትንሽዬ ሼም የለም? ትንሽዬ ብሮ ትንሽዬ ሼም የለም? ሼም ነው አይባልም። ራስን ችለህ ተናገር። አማራ ሳይበደል የሚጮህ ነው። ወልቃይትን፣ ራያን፣ ቆቦን ተሰጥቶት በዚህ ጦርነት ያተረፈው አማራ ነበር ከማንም በላይ። ገባ? ተግባባን? ስራችሁን ሰርታችኋል። የኦሮሞ ልጆች ያንን ጦርነት ሰፖርት አላረጉም ነበር። አብዛኛው የኦሮሞ ልጆች ያንን ጦርነት ሰፖርት አላረጉም። ኢንክሉድ ማይሰል። እኔ ሚዛናዊ ሰው ነኝ። ጦርነት አልፈልግም፣ ጦርነት አያስፈልግም ተው ስል ባንዳ አንተ ወያኔ ትከፍላለች ነው የተባልኩት። ቪዲዮዎቹ አሉ። የቅርብ ጊዜ ትዝታል። እነሱ አንድ ላይ ሆነው ዮኒ ማኛ ባንዳ ነው ተብዬ አዲስ ሰዎች መጥተው ብዙ ብር ዘርፈው ሄዱ። በኢትዮጵያ ስም ሄርሜላ አረጋዊ መጣ ዘረፈች። በሰከንድ ውስጥ ዘረፈቻችሁ። ብዙ ሰዎች መጥተው ዘረፉ። ገንዘባች እጥብ አድርጓቸው ሄዱ። አሁንስ ሄርሜላ የት ናት? ሄርሜላን ያነገሳት አማራው ነበር፣ የትግራይ ልጆች አይደሉ። ምክንያቱም የትግራይ ልጅ ሆነ ለትግራይ ካልጮክ አንተ ትግራዋይ አይደለ። ይሁናት የትግራይ እናት ናት የሞተችው። ልጆቿ ተገለዋል። ብዙ ነገር ሆነዋል እና ትግራይ ልጅ ሞተዋል። the problem ጀዋር መሐመድ ይህን ጦርነት አልደገፈው። በቀለ ገርባ አልደገፈው። ብዙ ነገሮች አልደገፉ። ባደን በጣም አስተዋዮች ናችሁ። የቻላችሁትን ሞክራችኋል። ይሄ ጦርነትን ግን ህዝቡ ሊቀበላችሁ አልቻለም። ኮፒ ሊንክ የኔዎቹ አበዱ። ኧረ ታብዳለህ አባቴ። ሀቅ እየተናገርኩ ለእውነት የምኖር ሰው ስለሆንኩኝ ምንም በሆነ አይቆጨኝም። ታሪክ ሰርቻለሁ። የአማራ ኢሊት የሌባ መናኸሪያ። አማራን መዝረፍ ከፈለክ ኦሮሞን ስደብ፣ ትግሬን ስደብ። አማራ ያነግሳል። ኦሮሞን ስደብ፣ ትግሬን ስደብ፣ አማራ ያነግሳል። የምንም ብሔር ሁን they don't care። ለነሱ ትግል ማለት ያ ነው። ፍየል ጠብቅ አትጠብቅ እውቀት አይመዘንም። የአማራ ኢሊት ለመሆን የአማራ ፖለቲከኛ ለመሆን ካንተ የሚጠበቀው ምን የመሰለ ስድብ ነው? no knowledge, no education, no political system, no background, none of that። ምንም ነገር ካንተ አይጠበቅም። የሚጠበቀው ምን የመሰለ ጥሩ ስድብ። እናትህን
ልጅን፣ የልጅ ልጅን፣ የሞት አባትህን፣ የሞተች እናትህን፣ ማንንም ሚስትህን፣ ሁሉንም የመስደብ በሱ ነው ኳሊፋይ የምትሆነው። ከዛ ውጪ የነሱ ኳሊቲ አታገኘው። አሁንስ ፋኖ ፋኖ የምትለው አማራ ልዩ ኃይል የምትለው ሰላም ናቸው? ሰላም በልልኝ እስቲ። ሰላም ናቸው? ሁሉ ነገር አማን ነው ወይስ መንገዱ ተነሳ? እንግዲህ እንደምናየው መንገዱን እያጸዳችሁት ነው በትክክል። እሺ ይቅርታ ብላችሁ መንገዱን እያጸዳችሁት ነው በትክክል። እሺ ይቅርታ ብላችሁ ከመንግስት ጋር እየተደራደራችሁ ነው። አየህ፣ ይህንን ነው የምለው። በጣም በጣም እያንዳንዱን ሰው ገፍታችሁ ባዶ ትገባላችሁ። እኔ ህዝቡ አይገባውም ይሄ ባይ ነኝ። ለአማራ ህዝብ መቤቴን ይሄ አይገባው። የአማራ ህዝብ አይገባው። የአማራ ኢሊቶች የሚረጩት መርዝ አማራ ህዝብን ዋጋ ያስከፍለዋል። የአማራ ህዝብን ዋጋ ያስከፍለዋል። ገባ? ሌላ ነገር አለ። የአማራ ኢሊት የሚናገረው የጉራጌ ኢሊቶች አማራን እንደግፋለን ብለው የሚናገሩት አማራን ዋጋ እያስከፈለው ነው። መስከረም አበራ ንጉሳችሁ ነበረች አይደል? አሁን ጩላታ እስቲ አንዳችሁ ጩ፣ ልብ ያለ ጩ። መስከረም አበራ አሁን በቴሮሪዝም ነው የምትጠየቀው። ትበሰብሳለች እስር ቤት። በብላክ ማርኬት ገንዘብ ልትልክ ልታስገድል ብዙ ነገሮች ስትሰራ እንግዲህ ፋክቱ ወጥቷል። ትበሰብሳለች አባቴ። ይህንን ሆነ አማራን በጣም አድርገው በድለውታል። ህዝቡን ገንዘብ እንደ ጉድ ዘርፈውበታል። እነ ዘመድኩን በቀለ ሸቅልበት አባቴ፣ ይመች ሸቅል። ስፈልግ መምህር ነህ፣ ቸርችም ውስጥ አይቻለሁ። ስሰብካቸው መረጠኝ ጌታ እያልክ ሙድ ስትይዝ ዘመድኩን አይቼሻለሁ። ይህቻ ማሻ አባቴ ነህ። በቢዝነስ አልገባ እንዴ? ሸቅል ዘመዴ፣ ሸቅል አባቴ። ተቀልድ እለበው። ምን ይላል ዘመዴ? እለቢው ጀለሴ። አንድ ሰሞን ዘመዴ መጣ ተብሎ ቲክታክ ላይ ስንት ሺህ 10 ምናምን ሺህ ሰው ያየው ነበር ለአንድ ለ3 ቀን። አሁን ወፍ የለም። ሲያዩት ምንም ከአንድ ብሔር ውጭ የሚያቀነቅነው ነገር የለም። ከአንድ ቢዝነስ ውጭ የሚያቀነቅነው ነገር የለም። ሾፍ ሾፍ አደረጉ። የኦሮሞ ልጆች ክፉ ናቸው። የትግራይ ልጆች ደቡብ አዩትና አይ ብለው ላጣ። ይሄ ነው። አሁንም አደራ የኦሮሞ ልጆች፣ የትግራይ ልጆች፣ የደቡብ የአማራ ህዝብን በመድኃኒዓለም እንዳትናገሩ ክፉ አደራ። ህዝቡ ሸራተን ህዝቡ እውነቴን ነው ምንም ሳይኖረው አስገብቶ እግር አጥቦ አብልቶ አጠጥቶ አልጋ ለቆ የሚያስተኛ ህዝብ ነው። ህዝቡ ጨዋ ህዝብ ነው። ህዝቡ ከነሱ የወጡ ግን ለኬዝ ገባ ፍየል ጠባቂ ሲሆን ለኬዝ አውሮፓ ሲኖር ኤርትራ ኬስ ይዞ በአማራ ህዝብ ይነግዳሉ። አሜሪካ ቁጭ ብሎ ለኬዝ ነው እንጂ ምንም ለአማራ አስበው የሚጮሁ ጩኸት የለም። ምንም የሚያነሱ ጥያቄ ውሃ እንኳን አያነሳም። በፖለቲካ ጥቅም አማራው ተጠቅሟል። ርስቱ ተመልሶለታል። ራያ ቆቦ ወልቃይትን አግኝቶ የፖለቲካው ጥቅም ከሚገባው በላይ የተመለሰለት የአማራ ጥያቄ ነበር። የኦሮሞ አልተመለሰም፣ የትግራይ አልተመለሰም፣ የደቡብ ጥያቄ አንዱም አልተመለሰም። ዩሲ በዚህ የ5 ዓመት ውስጥ የፖለቲካ ጥያቄው እንኳን የተመለሰው የአማራ ልጅ ነበር። ቴሮን ሲየት ማ ኢሊቱ አያዩም። ለምን? እውቀት ነፃ ስለሆነ ለአማራውን የጠቀመው በምንም መልኩ ሆኖ ወልቃይት ተመልሶ ራያ ተመልሶ ቆቦ ተመልሶ እየኖረ ያንን ታንኪዩ ብሎ ዶክተር አብይን አፕሪሺየት ዩ አቢቹ ነጋ ነጋ እያለ ፉን እንደማለት ከአቢቹ ጋር ጭራሽ አብይ ገዳይ ነው። ዶክተር አብይን አፕሪሺየት ዩ አቢቹ ነጋ ነጋ እያለ ፉን እንደማለት ከአቢቹ ጋር ጭራሽ አብይ ገዳይ ነው እያሉ ማውራት ጀመሩ። አሁን ወልቃይትንም ምናምን ትግራይ በድርድር ነው የምታደርገው። ግልጹን ልንገር የሚፈጠረውን ቀድሜ ልንገርና ታጓራለህ። ከዛ በኋላ የሚሆነው ነገር ምንድን ነው? ትግራይ ጥያቄ እዛ ቦታ ላይ የኢትዮጵያ መከላከያ ሰራዊት ይገባና በሱ ይተዳደራል ለተወሰነ ጊዜ ጥያቄው እስኪመለስ። ከዛ በኋላ በድርድር ያሸነፈ ያንን ይወስዳል። ወይ ትግራይ ይወስዳል ወይ አማራ ይወስዳል። አከተመ።
ከዚህ ውጭ የሚሆን የለም። እንደኔ ግን ያ ቦታ ለትግሬውም ለአማራውም ይበቃል ባይ ነኝ። እኔን ከጠየቀኝ ለትግራዩም ለአማራውም ይበቃል። እንደ ምርጥ ከተማ እንደ አዲስ አበባ ሆና አብረው ቢሰሩባት መልካም ነው። እንደዛም ሲያደርጉባት ነበር፣ ለዘመናት ሲያደርጉባት ነበር። ያንን ነገር አልፈልግም ያለው ይሄ ወልቃይትን የማያውቀው ሌባ ነው። ወልቃይት ላይ የኖሩ ሳኖዜ እኔ የወልቃይት ልጆች ያውቃለሁ። የወልቃይት ጠገዴ ልጆች ትግርኛ ፐርፌክት ናቸው። ትግርኛም ይችላሉ፣ አማርኛም ይችላሉ። ከትግራይ ልጆች ጋር አንድ ናቸው። ምንም ልዩነት የላቸውም። ፈጣሪ ምስክሬ፣ በጣም በፒስ የሚኖሩ ናቸው። ስለ ወልቃይት አጨብጫቢው ማን ነው? ወልቃይት ላይ ያልኖረው ነው አጨብጫቢው። ወልቃይት ላይ ከትግራይ ላይ በፍቅር ያልኖረው ይሄ ዘረኛው ቀንደኛ ዘረኛ ሌባው እሱ ነው እንጂ ወልቃይት ላይ የሚኖረው ህዝብ ከትግራይ ህዝብ ጋር ተስማምቶ የሚኖር ህዝብ ነው። ይበቃል። ፍቅር ካለ ይበቃል። ስለዚህ የነዛ ናቸው ችግር ፈጣሪዎቹ። አገው አባቴ ጀግኖች ነን። ይኖር ኤቭሪባዲ ሎቭስ ሁሉም ይወደናል። አገዎች ትንሽ አሁን ጓ የሚልብን የአማራ ኢሊቶች ናቸው። እነሱን ልክ እናስገባለን። we got no problem to do it። ምንም ችግር የለብን። ልክ እናስገባለን። ኦሮሞ የኛው ነው፣ ትግራይኛው ነው፣ ደቡብ የኛው ነው። የአማራ ኢሊት ፉን ትላለ። የሆኒ ማኛ አምጥቶ ዱቄት ያደርጋል። ያ የራሳችን ቋንቋ አለን፣ የራሳችን ማንነት አለን። ታከብረናለህ፣ አብረን ፍሬንድ ሆነን እንቀጥላለን። አይ በአማራ ስር ነህ ብትል ባናት ተተከል ነው የምልህ። ኦሮሞ ከሄደ ኢትዮጵያ የለችም። ያን ያህል ነው የኦሮሞ ድርሻ ኢትዮጵያ ውስጥ። የኦሮሞ ማህበረሰብ ነው ኢትዮጵያ ደብራኛለች ነው አንቀጽ 39ን ተጠቅሜ ልሂድ ካለ ኦሮሞ ከሄደ ኦሮሞ አለመፈጠሬ ይቆጨኛል። ከኦሮሞ እመቤቴ መስክሬ አለመፈጠሬ ከኦሮሞ ይቆጨኛል። ዳይመንድ የሆነ ህዝብ ጥላቻ ለሰጠው ፍቅር ሰጥቶ ቤተሰብ የሚያደርግ ህዝብ ማለት ኦሮሞ ነው። ጥላቻ ለሰጠው ጥላቻ ጥግ ድረስ የጥላቻን አሳይቻቸዋለሁ። እኔ ለኦሮሞ ልጅ አሳይቸዋል። ጥግ ድረስ ጥላቻን አሳይቸዋለሁ ለኦሮሞ ልጅ። ይሁንዬ ግን ብለው ያከበሩኝ ዋለው ለኦሮሞ ልጅ። ይሁንዬ ግን ብለው ያከበሩኝ አይዞ ያሉኝ ከጎን የቆሙት ግን የኦሮሞ ልጆች ናቸው። ቃላት የለኝም። ውለታችሁን እግዚአብሔር ይክፈለው፣ እኔ አይደለሁም። እኔ የመረቅኩት ኦሮሞ 1000 ዓመት ይግዛብዬ ነው። 1000 ዓመት ግዙ፣ 1000 ዓመት ወርቅ ልጆቻችሁ ወርቅ ይውለዱ፣ ዳይመንድ በቤታችሁ በረከት ሙሉ ይግባ። አምላክ ለእናንተ ሙሉ ዘመናችሁ በሙሉ ነግሳችሁ ኑሩ። ኦሮሞዎች ነግሳችሁ ዘመናችሁ በሙሉ ነግሳችሁ ኑሩ። በጣም በህይወቴ ማረሳው ውለታ ነው ያለብኝ የኦሮሞ ህዝብ። በህይወቴ መብርሃን ምስክሬ፣ በህይወቴ እናንተን ውለታ ከረሳው እኔን እንደ ሰው አትቁጠሩኝ። በዘር ብትሄድ አሁን በቴዲ አፍሮ አማራ አይደለም። በግድ ግን አማራ ለማድረግ የሚሞክሩ ሰዎች አሉ። በግድ ቴዲ አፍሮ ጉራጌ ነው አባቴ። በግድ ግን እኛ ብቻ ወስደን የእኛ እናርገው የሚል አስተሳሰብ ይዘው መጥተው ግራ አጋቧል አባቴ። አንዱ ልጅ ምን አለኝ መሰለህ? ኧረ ስታይል ጀለስ ከአይነፋ ምናምን ዘራኝነት ኢትዮጵያ እኮ ምርጥ ሀገር ለምለም ሀገራችንን ምናምን አለ። ከዛ እስቲ ቢሾፍቱ ካሉት ሐይቆች ውስጥ አንዱን ጥራልኝ አልኩት። ደብረ ዘይት አለ። ደብረ ዘይት አይደለም እባክህ ቢሾፍቱ። ዝም ብለህ ዘይት አጨምር ያገኘውን ነገር ላይ አንዳንዴ ቅቤ ጨምራል። ኦሮሞ ላይ ቅቤ የሚቀባዋለኝ ቫርኒሽ አይመቸውም አልኩት። ግራ ነው የሚያጋባ። ለምን አስፈለገ ኢትዮጵያ? ስለዚህ የሆነች ነገር በተባለ ቁጥር ጎትቶ ክሌም የማድረግ ችግር እያየው ነው።
ያሳፍራል፣ ያሳዝናልም። ይሄ ብዙ ጊዜ በሚያሳፍር ሁኔታ የሚሰሩት አንድ ነው፣ ሌላ ማንም የለም። እኔ አሁን ስላወቅኩት ስላየሁት ለምን እናቱን ጠየቀ ሄዶ አገር ቤት ለምን ቤተሰቡ ጋር ተገናኘ? እሱ ባንዳ ነው። እሺ የማን ኢትዮጵያ እኮ ነው የሄድኩት። ሱዳን ሄድኩ መሰለ እንዴ ባንዳ የምትለኝ? ሀገሬ እኮ ነው የገባሁት። ቫንዳ እምላለሁ ብሎ ነው። የአበሻ ጡንቻ ምላሱ ብቻ አለ። በእናትህ በሚያሳዝን ሁኔታ አሁንም ነግራለሁ፣ የአማራ ፖለቲካ የተመሰረተው በስድብ ላይ ስለሆነ በጥላቻ ላይ ኦሮሞን ጥላ ትግሬን ጥላ አንተ የአማራ ፖለቲከኛ ነው። ጉራጌ ሁን፣ ወላይታ ሁን፣ ከምባታ ሁን። አሁን ለምሳሌ ታዲዮስ የደቡብ ሰው ናቸው ይባላል። ኦሮሞን ስለሚሰድብ ምንም ሌላ ከአማራ ጋር የሚያገናኘው ምንም ነገር የለም። ኦሮሞ ወላይታ ደግሞ ያወዳችሁን አጠገቤ ካወጣውና ልጅ አለ። ይኸውልህ ይሄን ታውቀዋለህ። ረባሽ አክቲቪስት ነው። ሰላም ነው አባቴ። የታዲዮስ ታንቱ አቋም የወላይታን ህዝብ አቋም አይወክለው በጭራሽ የማይሆነው ስንዝር መሬት የለውም ይላል። ይሄ ጤነኛ ሰው አይመስለኝም። ቄሮን ይነቃል። ቄሮ ከሱ በላይ ፖለቲካውን ተንትኖ ይነግረዋል። እድሜ ለጀዋር በደንብ ቀልቦታል። ቄሮንማ እድሜ ለጀዋር በደንብ አብስሎት። ቄሮውን አንድ ሲጮህ አትሰማም። ስራውን